ሰላም ጤና ይስጥልኝ የተወደዳችሁ የኢትዮ 360 ሚኒሊክ ቴሌቪዥን አድማጭ ተመልካቾቻችን፣ አሁን አንድ ታሪካዊ ስፍራ ላይ እንገኛለን። ይህ ከጀርባ የምታስተውሉት ዝቅተኛ ቦታ ከዚህ በፊት በተለይ በጥንት ጊዜ ልክ እንደዚህ አሁን እንደ ቆምንበት መሬት ደልዳላና ትይዩ ትክክል የነበረ መሬት ነው። ከዛ በኋላ ግን በጥንት ጊዜ በተከሰተው የእሳተ ገሞራ ፍንዳታ ምክንያት እንደዚህ ወደታች እንዲወርድ ተደርጓል። ከዛን ጊዜ በኋላም በዚህ በኢትዮጵያ ብቻ ሳይሆን በአጠቃላይ የአፍሪካ ሀገራትን ጭምር እየነካ በሚያልፈው በታላቁ የስምጥ ሸለቆ አካል በመሆን የስምጥ ሸለቆ ምዕራባዊ ክፍል እየተባለ ጭምር ሲጠራ ቆይቷል እና ከዘመናት ቆይታ በኋላ በተለይም በዳግማዊ እምዬ ምኒልክ ዘመነ መንግስት ደግሞ ይህ አካባቢ የጦር ወታደራዊ ስትራቴጂነት ያለው ቦታ ከመሆኑ አንጻር እምዬ ምኒልክ ወደ ቤተ መንግስታቸው ወደ አንኮበር ሲሄዱ እንዲሁም በተጨማሪም ወደ ሰላ ድንጋይ ለተለያዩ ጉዳዮች ይሄዱ በነበረበት ጊዜ የጠላትን መምጣት አለመምጣት ደህንነታቸውን የሚያስተውሉት የሚፈትሹት እዚህ ቦታ ላይ እየመጡ ነበርና ዛሬም ድረስ ከዛ ታሪክ በመነጨ የምኒልክ መስኮት እየተባለ ይጠራል። ይህም ማለት ምኒልክ ቤታቸው ሆነው የውጩን አካባቢ የሚያዩበት እንደማለት ነው። መስኮት የሚል ስያሜ የተሰጠውና በተለይ በሰላ ድንጋይ ከተማ ለረጅም ጊዜ በቆዩበት ጊዜ በዛ አካባቢ የቅዱስ ማርቆስን ቤተክርስቲያን እያሰሩ በነበረበት ጊዜ እንደውም ወደ አያታቸው ወደ አጼ ወደ ንጉስ ሳህለ ስላሴ ቤትም ጭምር ይሄዱ በነበረበት ጊዜ እና ለረጅም ጊዜ በዛ የቆዩ በነበረበት ሰዓት እየመጡ የጠላትን መምጣት አለመምጣት የሚያዩት በዚህ ነበር። እንዲሁም ወደ አንኮበር ቤተ መንግስታቸውም ቆይተው የጠላትን መምጣት አለመምጣት የሀገሩን ሰላም መሆን አለመሆን የሚፈትሹበት የሚያስተውሉበት ቦታ ይህ ከመሆኑ አንጻር ነበር የምኒልክ መስኮት እየተባለ የሚጠራው። ከዛ በፊት ግን ገማሳ ገደል የሚባል ስያሜ ነበረው። ገማሳ ገደል ማለት ስምጥ ሸለቆ ከሁለት ከከፈለ በኋላ በእሳተ ገሞራው ምክንያት ከሁለት የተከፈለ ገደል የተገመሰ ገደል እንደማለት ነው። የአካባቢው ማህበረሰብ እንደዛ እያለ የጠራው ነበርና አሁን ታሪክ ራሱን እየደገመ የአማራ ፋኖም ይህንን አካባቢ ተቆጣጥሮ በተለይ የአማራ ፋኖ ሸዋ ጠቅላይ ግዛት እዚህ የምታዩቸው የፋኖ አባላትና አመራሮች ይህንን ስፍራ እየጎበኙ እያዩ ነው የሚገኙት። አጭር አስተያየት እንዲሰጡኝ እነሱን እጠይቃለሁ። በተለይ በአጠገቤ የአማራ ፋኖ ሸዋ ጠቅላይ ግዛት ከፍተኛ አመራር አባል አርበኛ ግርማ ከበደ አለ። ሌሎች አመራሮች አሉ። በየተራ ሁሉም አጫጭር አስተያየቶችን ይሰጡኛል። አብራችሁን ቆዩ። ግርምሽ፣ በቅድሚያ እንደዚህ አይነት ታሪካዊ ቦታዎች ላይ ተገኝታችሁ ጉብኝት ማድረጋችሁ ምንድነው ፋይዳው? ለምንድነው ይህንን ታሪካዊ ቦታ እየጎበኛችሁ ያላችሁ? መልካም፣ እንግዲህ በአጋጣሚ ሆኖ እኔ እዚህ አካባቢ ተወልጄ ያደግኩበት ነው። እዚህም አካባቢ ሳግድ የኖርኩበት ነው። እኔ የገበሬ ልጅ ነኝና ግን ድሮ ጀምሮ አባቶቻችን ሲጠሩ የምንሰማው ሁለት ስም አለ። አንዳንዱ ሰው ገማሳ ገደል ይላል፣ አንዳንድ ሰው ደግሞ የምኒልክ መስኮት። ምንድነው እንደዚህ ሊጠራበት የቻለው የሚለውንም ነገር ለመጠየቅ እንደሞከር ነው። እንግዲህ የምኒልክ መስኮት የተባለበት ዋነኛ ምክንያት አጼ ምኒልክ በዚህ በሙጃና ወደራ ወረዳ አንዲት ቤተክርስቲያን እያሰሩ ነበር። የቅዱስ ማርቆስ ቤተክርስቲያን በሚያሰሩበት ሰዓት ለ6 ወር እዚህ ቤተ መንግስት ተቀምጠዋል። እዚህ በተቀመጡበት ሰዓት የሀገሪቷን ደህንነት የሚከታተሉበት ቦታ ቅኝት የሚያደርጉት ተላኪዎቻቸው በዚህ ነው። አገር እንዴት ውሎ አድሯል ብለው በዚህ መጥተው ወይም ጎብኝተው እዚህ አካባቢ ያለውን መረጃ ሰብስበው ያደርሳሉ ማለት ነው እና ለዛ ነው የምኒልክ መስኮት ተብሎ የሚጠራው። ከዛ ውጪ እዚህ አካባቢ አንድ ታሪክ አለው። በእርግጥ በ1983 አካባቢ እዚህ አካባቢ በጣም በርካታ ሰራዊት ያለቀበት ነው። ቦታውን ካለማወቅም አንጻር ይህንን አካባቢ ሰራዊቱ እጅግ በጣም በርካታ የሚባል ቁጥር ያለው ሰራዊት የወደቀበትና የረገፈበት ቦታ ነው። በደርግና በወያኔ ውጊያ ማለት ነው። በደርግና በወያኔ ውጊያ እዚህ በተደረገው በጣም ከፍተኛ ቁጥር ያለው ወታደር እዚህ አካባቢ የረገፈበት ነው፣ ገደል የገባበት ነው። ይህ ቦታ እንደምትመለከተው እንግዲህ ስምጥ ሸለቆ ነው። ከዚህ ከአፋፍ በታች ያለው የጣርማበር ወረዳ ነው። የጣርማበር ወረዳ ነው የሚያዋስነው። ከዛ ቀጥሎ ደግሞ የአፋር ክልል ነው። እዚህ ኮነ ቱሪስቶች ትልቅ ገቢ መስህብ ነው። አሁን ያው ብልጽግና የሚባለው ስርዓት ብልሽሽቱን ስለዋጣው ነው እንጂ ለወጣቶችም ጭምር የስራ እድል ተፈጥሮለት እዚህ አካባቢ ከፍተኛ የቱሪስት መስህብ ተደርጎ ከፍተኛ ገንዘብ ነው ወጣቶች የሚያገኙበት እዚህ አካባቢ ጭምር ማለት ነው እና ትልቅ ታሪክ ያለው ቦታ ነው ይሄ። ጥሩ፣ በጣም አመሰግናለሁ። አናንያ፣ ወደ አንተ ልምጣ። እንግዲህ በተለይ ምኒልክ በዚህ አካባቢ እየመጡ ወታደራዊ ቅኝት ያደርጉ በነበረበት ሰዓት ያስቸግራቸው የነበረ ጠላት ደግሞ በወቅቱ ይመጣ የነበረ የገዳ ወረራ እንቅስቃሴ ነበር። ከአያቶቻቸው ከቅድመ አያቶቻቸው ጭምር የቀጠለ በተለይ በዚህ አካባቢ እየመጡ ወታደራዊ ቅኝት ያደርጉ በነበረበት ሰዓት ያስቸግራቸው የነበረ ጠላት ደግሞ በወቅቱ ይመጣ የነበረ የገዳ ወረራ እንቅስቃሴ ነበር። ከአያቶቻቸው ከቅድመ አያቶቻቸው ጭምር የቀጠለ እስከ ሸዋን አልፎ እስከ ወሎ ቤት አማራ ድረስ ሂዶ ከዛም እየተመከተ
እየተመለሰ የመጣበት ጊዜ ነበርና እሳቸው በነበሩበት ዘመንም የገዳ ወረራ በከፍተኛ ደረጃ ከደቡብ አቅጣጫ እየተስፋፋ ወደ መሀል ሀገር እየመጣ ወረራ ይፈጽምና ያስቸግር የነበረበት ጊዜ ነው። አሁንም በተመሳሳይ የገዳ ልጆች ነን ከሚሉ ጋር የአማራ ፋኖ እየተዋጋ ነው የሚገኘውና ይህንን የታሪክ ምስስሎች እንዴት አየኸዋል? እሺ አመሰግናለሁ ጌጥዬ። ያው እንደ ገለጽ ከሆነ ያለው ታሪክ ራሱን እየደገመ ያለበት ሁኔታ ነው ያለው። እኛም የአባቶቻችን የአርበኝነት ውርስ ወርሰን በእነሱ ፈለግ እየሄድን ነው። ጠላትም ደግሞ ልክ አባቶችን ከዚህ በፊት እንደሚያደርጉት እንዳልከው በኦሮሞ ወረራ ጊዜ ሰፊውን እንትኖች ለማስፋፋት የገዳ ወረራ የሚመጣበት አካባቢ ነበረ። ይህን እንትን ለማለት እምዬ ምኒልክ ጠላትን በሩቁ በማየት ቅድመ ዝግጅት ለማድረግ የሚጠቀሙበት ቦታ ነው። ይሄ ታሪካዊ ቦታ ማለት ነው። ታሪክ ራሱን ደገመ ያልኩት የሚያመሳስለው ነገር ምንድነው? ዛሬም ራሳቸውን በአንድ ብሔር ብቻ አጥረው ከኛ ውጪ እንዴት ነው እኔ ከሞትኩ ሰርዶ ይብቀል እንዳለችው አህያ የራሳቸውን ብሔር ብቻ ለማጀገን የኦሮሞ ስርዓት እየተከተለ ነው ማለት ነው። ከድሮ ከባንድ አባቶች የወረሰውን አማራን አጥፍቶ ታላቂቷን ኦሮሚያ እገነባለሁ በሚል መልኩ እየሰራ ነው ያለው። እኛም ደግሞ የአባቶቻችን ፈለግ ተከትለን ስለሆነ የምንሄደው የአባቶቻችን ታሪካዊ ዳራ ታሪካዊ እሴት ሳንለቅ ጠላትን አባቶቻችን በሄዱበት ልክ ጠላትን እያርበደበድን እያንቀጠቀጠን መግቢያ መውጫ እስኪያጣ ድረስ ጠላትን እየቀጣን ያለንበት ሁኔታ ነው ያለው። ጥሩ፣ በጣም አመሰግናለሁ።